የአባት ምክር ለልጁ የግልህን ሕይወት ለማንም አታካፍል። ሰው የማያውቀውን ነገር ሊያበላሸው አይችልም። ያንተ ሕይወት ያንተ ብቻ ይሁን። ብቻህን መሆንን ተለማመድ። ብቻን መሆን የሕይወት ጉዞ አንዱ አካል መሆኑን አስታውስ። ያጀበ ሲበተን ደህና ትሆናለህ። ሁሉም ጊዜያዊ መሆን አስታውስ። ስለዚህ ሲሳካ ትሁት ሁን፣ ስትፈተን ታገዝ። ሁሉም ሰው የየራሱ የሆነ ፈተና አለበት። ስለዚህ ለሁሉም ሰው ደግ ሁን። ሚስትህን ወይም ፍቅረኛን ለማስቀናት እንዳትሞክር። ክፉ ትምህርትን ታስተምራታለህ፣ ምላሹን አትችለውም። ለአእምሮህ ሰላም ቅድሚያ ስጥ። ለአእምሮህ ጤና አስብ። አስጨናቂ ግንኙነቶችን ተው። ሕልምህ ላይ አተኩር። ትኩረትህን ለሚፈልጉ ሁሉ ትኩረትህን አትስጥ። ትኩረት ፈላጊዎች እንዳታተኩር ረባሾች ናቸው። ጊዜህን ለማይገባው ሰው አትስጥ። ዋጋህን በሚያውቁ ሰዎች ራስህን ክበብ። ክብርና አድናቆት በልመና አይመጡም፣ ከሚሰጡህ ሰዎች ታገኘዋለህ። ራስን መውደድ ራስ ወዳድነት አይደለም። ራስን መግለጽ ትዕቢት አይደለም። እምቢ ማለትም ክፉነት አይደለም። ራስን ዝቅ ማድረግ ራስን መጣል አይደለም። ሸክምህን የሚጋሩትን አክብራቸው፣ እነዚህ ውዶች ናቸው። ጓደኛ በጥንቃቄ ምረጥ። ሁለት ጓደኞችህን ላይ የሚበልጡህ ግን የሚያስተምርሁን፣ ካንተ የሚያንሱ ግን ካንተ የሚማሩትን። ሦስተኛውና እኩያ ግን ተፎካካሪህ ነውና ተጠንቀቀው። ፍቅርን አታሳድ፣ ሕይወትህን ኑር። ትክክለኛዋ ሰው ወደ ሕይወትህ በተፈጥሮአዊ መንገድ ትመጣለች። ጓደኛህ ሆነው እኛ እያሉ የሚያወሩትን ጠብቃቸው። ራስ ወዳድ አይደሉም። ለቡድን ሥራ የተፈጠሩ ኃይል ሰጪ ናቸው። አትጸጸት፣ ይልቅ ተማርበት። ከስህተቱ የተማረ ብልህ ነው። በስህተቱ ተጸጽቶ ራሱን የሚጎዳ ሞኝ ነው። አንተን ማጣት የሚፈሩትን ያንተ አድርግ። መጣህ ሄድክ ብሎ ለማይጨነቅ አትጨነቅ። በፍጹም ተስፋ አትቁረጥ። ሕይወት ለተፋላሚዎች ታደላለች፣ ለተሸነፉት የሚሆን ቦታ የላትም። ከደከመህ እረፍ እንጂ እንዳታቋርጥ። አንዳንዴ ሆን ብለህ ጥፋ፣ ኃይልን ተሞልተህ ተመለስ። ሰወር በል። ከሌሎች ስኬት መንገድን፣ ከሌሎች ውድቀት ደግሞ ጥበብን ተማር። የትምህርት ጊዜህን አታባክን። ደስተኛ መሆን ከፈለግ መጠበቅ አቁም። ምላሽ አትጠብቅ። አንድ ቀን ሁሉም ቦታውን ይይዛል። ተስፋ አድርግ። አመስጋኝ ሁን። የረዳህን አምላክ፣ የረድሁን ሰዎች፣ ወዳጆችህን፣ ቤተሰቦችን ሁሉንም አመስግን። ለውጥህ ላይ አተኩር። ራስህን ከትናንቱ ራስህ ጋር አወዳደር እንጂ። በግልጽ መነጋገር በጠብ አይለቅ። ግልጽነት የተወደደ ይሁን። ግልጽነት ልቅነት አይደለም፣ ልቅነትም ግልጽነት አይደለም። ሰበበኛ አትሁን። ለጥፋትህ ማንንም ተጠያቂ አታድርግ። ለምታደርገውና ለምትናገረው ነገር ኃላፊነት ውሰድ። 3 ሰዎችን ይቅር በል፣ ወላጆችህን፣ የበደሉህንና ራስህን። ልክ ካልሆነ አታድርገው፣ እውነት ካልሆነ አትናገረው። ለውጥህ ላይ አተኩር። ሌሎችን ለማስደነቅ ብለህ ግን ምንም አታድርግ። ማንም የምታልፍበትን አያውቅም። ማወቅ አለባችሁ ብለህም ራስህን በማብራራት አትድከም። አንዳንድ ጊዜ ነገሮች እንዲከናወኑልህ የግድ አትበል። መጠበቅና በራሱ መንገድ ሲሆን ማየት የተሻለ ነው። ካልተጠራህ አትሂድ፣ ካልጠየቁህ አትመልስ። ከትናንት ተማር። ዛሬን በአግባቡ ተጠቀምበት። ለነገ አቅድ። እንኳን ደህና መጡ ወደ ጤና ኬር። በየቀኑ አዲስ እውቀት ለጤናዎ።
ወደ ጤና ኬር ዩቲዩብ ቻናል 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 ጤና ይስጥልኝ